ይችን ቪዲዮ አይታችኋል? በጣም የተገረምኩበት ቪዲዮ ነው። እቺ ሴት አንድ ቢሮ ለመግባት አንድ ላይ ሆነው ተሰብስበው ተሰልፎ እየጠበቁ ናቸው። ነገር ግን እነዚህ ሰዎች ከተሰለፉት መካከል ከመጨረሻ ጀምሮ እስከ ሁለተኛ ድረስ ያሉ ሰዎች በአንድ ላይ ተሰበሰቡና በአንድ መንፈስ ሆነው ወደ ኋላ ይለፍ ያሏት፣ በአንድ ቃል ሆነው ወደ ኋላ ይለፍ ያሏት። ምንም ማድረግ ስላልቻለች ብቻዋን ስላለች ወደ ኋላ አለፈች። ነገር ግን ወደ ኋላ አልፋ ባለችበት ሰዓት ያልተጠበቀ ነገር ሆነ። ድንገት ሳይታሰብ እነሱ ከሚጠብቁ ሳይሆን ከኋላ በሩ ተከፈተና መጨረሻ የተባለች ሴት አንደኛ ሆና ገባች። አቦ እንዲህ አይነት ህይወት ያገኛችሁ፣ እንደዚህ አይነት ተአምራት በህይወታችሁ ይሆን። ስሙኝ በደንብ። በቢሮ በአገልግሎት በህይወታችሁ በተለያየ አይነት አጋጣሚ መጨረሻ ሰዎች ተመካክሮ ወደ መጨረሻ ያሳልፏችሁ ሰዎች፣ መጨረሻ የተባላችሁ ሰዎች፣ በቃው የተባላችሁ ሰዎች መልእክት አለኝ ለእናንተ። ከዛሬ ጀምሮ እግዚአብሔር ፊተኛ ያደርጋችኋል። ኋለኞች ፊተኞች ይሆናሉ፣ ከብዙ ፊተኞች ደግሞ ኋለኞች ይሆናሉ ይላል መጽሐፍ ቅዱስ ሲናገር። ስማኝ፣ እግዚአብሔር ፈረደላት። የሚገርማችሁ ነገር በጣም በሚገርም ተአምራት መጨረሻ የተባለች ሴት አንደኛ ሆነች። እግዚአብሔር ይህን ተአምራት ያደርግላችሁ። በቤታችሁ፣ በህይወታችሁ፣ በዘመናችሁ መጨረሻ የተባላችሁ በቃ የተባላችሁ ሰዎች ይሄ ተአምራት በቤታችሁ ይሆናል። በጌታ በኢየሱስ ኮፒ ሊንክ ሼር አድርጉ።